ያላቀም በዚያ እዚህ ደረጃ ያደረስናል መሰለኝ ማለት ምን ሰግጥ የሚል ቃል አንድ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል ኖ እሱ ማለት የፈለገው እንዲ ሳይሆን መጥፎ ነገር ሳይሆን ምን ውስጥህን አዳምጥ እንዲ ብሎ ለማለት ነው የፈለገው እንጂ እንደዛማ አይልም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ ብትፈልጉና በዚህ በማር ለውሳችሁ ልታብራሩልን የምትሞክሩ ሰዎች አሏችሁ አንዳንዶቻችሁ ደግሞ መቼም ሰው አይሉን አውጥቶማ እንደዚህ አይልም በአደባባይ እንዲሊል ቢያስብ ነው እንጂ ብላችሁ የምታለዝቡለት ለራሳችሁ ሞራል ብላችሁ እንደዚህ ነገር ውስጥ ኖርክ ከተባለ ትጠፋለህ ካለ ስለዚህ ራሳችሁን ለማስታወም ስትሉ እንዲማ አያረግም ብለ የራስን ማብራሪያ ሲሰጡለትም ሰምቻለሁ ከራሱ አንደበት እስቲ ምን ማለት ነው ዴፊኒሽኑ ይሄ እኮ ነው ዴፊኒሽኑ ደደብ ሁኑ ድድብ ማለት ነው ስሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ የኔ ሳይንቲስቶች ስሙ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያረገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት እኔ የራሴን ውድቀት ካልኩሌት ማድረግ አቆምያለሁ ድድብ ማውራ ነገርም ለራሱ አላቅም በቃ እናገራለሁ ካሜራዬን ከፍቼ አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል ግን አንዳንዱ ያናድዳል ብዬ ማሰብ አቆምያለሁ ድድብ ለገንዘቤ ድድብ ለታዋቂነቴ ድድብ ለሁሉም ነገር ድድብ እዛው አዋቂነትማ ኖረንበታል እኔ አውቄ ማለት ነው ያገኘሁት ምንድነው ዝምታ አውቄ ምን ያገኘሁት ምንድነው መታሰር ራሴን መቆጣጠር መፍራት መጨናነቅ እንደዛ ቢሉኝስ ድድብ በቃ ስለዚህ በዚህ ዴፊኒሽን መሰረት መደደብ ትልቅ ሰው ያደርጋል አብራርቶታል ባይዞ የቃላት ስተት አይደለም አንዳንዶቻችሁ የአማርኛ ሁለተኛ ቋንቋ ነው አማርኛ ሁለተኛ ቋንቋ የሆነ ራሱን አርቲኩሌት ማድረግ የማይችል ሰው አነቃቂ ተናጋሪ ብላችሁ ሸልማችሁ ታዲያ እንዴት ነው እኛ ምን ያህል ብንተኛ ነው ኮማውስ ገብተናል እንደዚህ አይነት ሰው የሚያነቃል ሲጀምር በጣም የሚያሳፍር ሐሳብ ነው እንደ ሐሳብ ፐርሰናል ተሰዱት አይ ዶንት ኖ ሂም ዩ ዶንት ኖ ሚ ያንግ ነው በራይት ፓዝ ሄዶ ቅድም እንዳልኩት ሰማይ ቢደርስ ደስ ይለኛል ሮንግ ፓዝ ትውልድን ጨፍልቀ እነዚህ ህፃናት ልጆች እንዳንተ እንዲሆኑ አርጋ የተሳሳተ መንገድ ላይ አብራርተ ስለመደደብ አብራርተ ነገራቸው እሱን ደግሞ ለራሱ ተርም አስቀምጠለት እንደዚህ ሆኑ ብለ ኖርማሊ ከዛ በኋላ ባለው ሂደት በቃ ፌመስ ሆንክ እንደዚህ ሆንክ ብላ የሚለው ስኬት እንደ ስኬት ተቆጥሮ በአደባባይ ሊወደስ ሊሞሸር አይገባውም ሲጀምር የተብራራ ነው እንዲህ ለማለት ፈልጎ ነው የሚባል የቃላት የምላስ ወለምታ አይደለም እኔ ማንንም አልሰማም በፈመሴ ነው ፈልገው ብሬን መያዝ ነው የምፈልገው ደድቤ አውቄ ምን አገኘው አንጓጠጠ የኛ ሳይንቲስትነትን ማወቅ ምክንያታዊ ያረጋል